ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ምን ልላችሁ መጣሁ መሰላችሁ? የሆነ አባት ነው ሚስቴ የ20 ዓመት ሚስቴ ወደ ካናዳ ሁለት ልጆችን ይዛ ኮበለለች የሚል አይቼ እና በጣም ማፈቅራት መወዳት የምትወደኝ ማከብራት ለ20 ዓመት ተፋቅረን ስንኖር ተጋብተን ስንኖር እንዲያው በቤታችን ከፍቅር ውጭ ጎረቤት እንኳን አስታርቆ ነው አያውቅም። ጸብ በመሀላችን የሚባል ነገር የለም ሳልሰማ እንዲያው የሆነ ቀን ብድግ ብላ ካናዳ ገባች ልጆችን ይዛ ብሎ እና እንግዲህ ሴት ልጅ ከወለደች የወለደችለት ባሏን የምታፈቅረው የሚያከብራትን የሚንከባከባትን መቼም ሳትነግረው እልም አትልም። ልጆቹ የእሱ ካልሆኑ በስተቀር ሚስጥሩ እንዳያውቅ ብላ እንጂ ልጆቹ የእሱ መሆኑ እርግጠኛ ከሆነች እንደዛ አታደርግም። እና ይሄ ትልቅ ሚስጥር አለው ብዬ ቪዲዮን ራሱ የሆነት አልጨረስኩት። መልስ ነው ስጠብቅ የነበረና ልጆቹ የመለሱት መልስ ከጠበቁት በላይ ነው። በጣም ከባድ ማለት ነው። እና ይሄ ሰው እንግዲህ ልጆቹን የደፈረ ከሌላ የወለዳትን ሴት ወንድሙ ደፍሯት ለሌላ የዳረ ለሌላ አልኩኝ ወንድሙ መልሶ እንዲያገባት ያደረገ እንግዲህ የእሱ ልጅ ናት። አጎቷን አግብታ እንድትኖር ያደረገ ልጁን የ12 ዓመት ልጁን የደፈረ ሚስቱን ለ20 ዓመት ሲያሰቃይ በሽጉጥ ባለስልጣን ነውና ሲያሰቃይ የነበረ ልጆቹን ሲያሰቃይ የነበረ ሲደፍር የነበረ ሰውዬ ነው። እንግዲህ 17 ዓመት ሙሉ ልጆችን ዛብኝ ጠፋች ያለው ማለት ነው። ይሄን ሀሳብ የመጣሁት ለምንድን ነው? ብዙ ጊዜ ማለት ነው የሁላችንም የህይወት ታሪክ ይለያይ እንጂ የምናልፍባቸው መንገዶች አሉና ሰዎች የእናንተን ህይወት ያጨልማሉ፣ እንዲጨልም ይፈልጋሉ። ያጨለሙባችሁ ይመስላቸዋል እና እዛ ጨለማ ውስጥ የምትወጡ አይመስላቸውም ብዙ ጊዜ ማለት ነው። እና የሚያልፍላችሁ ነገ ሌላ ቀን ያለ ሌላ ብርሃን ያለ ወይም ደግሞ ዛሬ እንጂ ነገ የማይነጋ የማይመስላቸው ብዙ ሰዎች አሉ። እነሱ ከበሉ ከጠገቡ ሌላ ሰው የሚርባው የማይመስላቸው ሰዎች አሉና ብዙ ጊዜ የምታዘበው ነገር ምንድን ነው? ወደቀች፣ እሳይ ሰራውላት፣ እሳይ እንዲህ ያደረኳት ብለው በእናንተ መውደቅ ሲሳለቁ፣ ሲደግሱ፣ ሲበሉ፣ ሲጠጡ፣ ሲስቁ፣ ሲሳለቁ የነበሩ ሰዎች ናቸው መጀመሪያ እናንተ ሻይን ስታደርጉ የሚመጡት። እናንተ ሻይን ስታደርጉ እናንተ ከዛ አገግማችሁ ስትወጡ እንደምንም ብላችሁ ከወደቃችሁበት ተሰባብራችሁ ጠንካራናታችሁን ስታሳዩቸውና ዝም ብላችሁ ከዛ አፈር ሆናችሁ አፈር ልሳችሁ ስትነሱና የእናንተን ውጤት ሲያዩ መጀመሪያ የሚመጡት እነዛ እንድትሰባበሩ ያደረጓችሁ ሰዎች፣ እነዛ የተሳቁባችሁ የተሳለቁባችሁ፣ እነዛ ሰውን ሁሉ ሰብስበው ተዋት እንዳታግዟት ያሏችሁ ሰዎች መጀመሪያ ወደ እናንተ የሚመጡት ከዳችኝ ብለው ስማቸውን እያጠፉ እሷ ናት እኮ እያሉ ወይም አንቺ ነሽ እኮ እንጂ እኔ እኮ እንደዚህ እያሉ ማለት ነው። ያ ሁሉ በደላቸውን ራሳቸው ዋሽተው ማለት ነው ያደረጉትን በራሳቸው አይ እኔ እኮ አላደረኩም፣ እንደዚህ አላደረኩም፣ ይሄ ጥፋት ነው፣ በሰዓቱ እንደዚህ ስለሆነ እንደዚህ ነው ያጠፋሁት፣ በራሳቸው ላጠፉት ጥፋት መልስ ሰጠው ራሳቸውን ዋሽተው ጥሩ ሰው መስለው መላክ መስለው ለሌላ ሰውም ለእናንተም ያሳዩአቸዋል ልክ እንደማታውቋቸው ሆነው ማለት ነው። በጣም ይገርመኛል። ጊዜ ፈራጅ፣ ጊዜ ዳኛ ነው ለሁላችንም። ዛሬ የጨለመ ቢመስለን ነገ ግን ሌላ ብርሃን አለ እና እግዚአብሔር የሰው ልጅ የረገጠው የሰው ልጅ አያጠፋውም። እግዚአብሔር እንኳን የረገጠው ሰይጣንን እንጂ እኛን አልረገጠንም እና እኛን ደግፎና አቅፎ የሚያኖረን ቸሩ መድኃኒዓለም በምንም ይሁን በምን አሁን እንዲህ በዚህ ለወድቅ ነው ስትሉ በዚህኛው አሁን በዚህ እንደዚህ ሊሆን ነው ወይኔ እውነት ነው እንዴ ሰዎች አሉት እያላችሁ እንዲህና እንዲህ ስትንገዳገዱ መድኃኒዓለም ደግሞ ኖ የፈጠራቸው አምላክ ደግሞ ኖ እያለ አንቺ እንደዛ አይነት ሰው አይደለሽም እያለ ያን ኔጌቲቪስት ከጭንቅላታችሁ እያወጣ በራሳችሁ እንድትቆሙ በራሳችሁ እንድትኖሩ ባንድም ሆነ በሌላ በየትኛውም መንገድ እንዳትደናቀፉ አድርጎ እግዚአብሔር አቅፍ እና ድግፍ አድርጎ ስኬታችሁ ማማ ላይ ስትደርሱ የሚመጣው ያው ራሱ ሰው ነው። አይኑን በጨው አብሶ ምንም ሳይመስለው ጨፍሮ አጨፍጭፎ የጨፈረባችሁ ያሾፈባችሁ ያላገጠባችሁ
ሰው ራሱ ይመጣል ምንም ሳይመስላቸውና በጣም ይገርመኛል። ይህን ያክል ክፉ ናቸው። እግዚአብሔርም ደግሞ እድሜና ጤና ይሰጣቸዋል። ያ ያሉ የእናንተን ደስታ፣ የእናንተን መበልጸግ፣ የእናንተን መቀየር፣ የእናንተን አለመውደቅ መድኃኒዓለም ፈጣሪ የፈጠራቸው አምላክ እንዳለ በምታመልኩት አምላክ አቅፎና ደግፎ እነዛ ሰዎች ባሴሩባችሁ ሴራ አለመውደቃችሁ እናንተ ጠንካራ ከሆናችሁ የእነዛን ሰዎች ውድቀታችሁን የሚመኙ ሰዎች ሳታሳኩላቸው ስትቀሩ የሻይን ያደረጋችሁ ቀን ሪባን ሊቆርጡ የሚመጡት እነሱ ናቸው። የመጀመሪያው ዋው እኛ እኮ እንደዚህ አልጠበቅንም፣ ለካ እንደዚህ ነው፣ ወይም ደግሞ እንደዚህ ሰውዬ ተጎጂ ነኝ፣ ልጆችን ይዛብኝ ጠፋች፣ እኔ እኮ ጥሩ ባል ነበርኩ እያሉ ይመጣሉ። እና ልጆችን ይዛብኝ ሄደች። የሰውየውን መድፈሩን ልጁን ለወንድሙ አስደፍሮ አግብታ እንድትኖር ማድረጉን እንደዛ በሽጉጥ እያስፈራራ ለ20 ዓመት ሚስቱ እንድትሆን ያደረጋትን ረስቶ ማለት ነው። ጭምልቅልቅ ያለ ህይወት እንድትኖር ልጅቷ እንኳን መደፈሯን እንዳትናገር አንድ ቀን በሽጉጥ ያጠጣኛል ብላ ስለምትፈራ ካናዳ ስትገባ ነው እንግዲህ የታከመችው እድሉን አግኝታ። አያችሁ እግዚአብሔር እንኳን አይደለም ማለት ነው። እግዚአብሔር በደላቸውን ሲያይና እግዚአብሔር ከእናንተ ጋር ሲሆን ከኢትዮጵያ ወደ ካናዳ አስገባቸው። ከዚህ ሰውዬ ሲያረቃቸው፣ ከሰይጣን ሲያረቃችሁ እግዚአብሔር እንደዚህ ነው። ከጠላታችሁ ሲያረቃችሁ ከሀገር ራሱ ያስወጣቸዋል። እግዚአብሔር አምላክ እንደዚህ ነው። በእግዚአብሔር ስትታመኑ፣ በፈጣሪ ስትታመኑ፣ የምታመልኩት አምላክ ሲኖራችሁ እንደዚህ ነው። እናንተ የዋህና የሰውን ሀቅ ሳትነኩ ስትቀሩ እግዚአብሔር ሁሌም እናንተ ከውድቀታችሁ እንድትድኑና ሻይን እንድታደርጉ እግዚአብሔር ደግሞ ሁሌም ጠንካራ እንድትሆኑ ኃይልና ብርታቱን ሞገሱን ይሰጣቸዋል። እነዛ ሰዎች ወደ እናንተ እንደ እባብ እየተሳቡ ይመጣሉ እና እኔ ምንም የሚገርመኝ ነገር ምንም አያፍሩም። ያረጉትን ነገር በሙሉ በራሳቸው ጭንቅላታቸው ድሌት አድርገው እንደ አዲስ ጨዋ ሆነው ሲመጡ በጣም ያሰገኛል። እና ልጅቷ በደረሰባት እናቲቱ በደረሰባት ባዝንም ብንትን ብልም አንዳንዴ እግዚአብሔር ሲያጨልም መንገዱን ሲዘጋጋባችሁ ሌላኛውን መንገድ ሊከፍትላችሁ እንደሆነ ነው። እና በጣም ያመመኝ በአባቷም የተደፈረችው ልጅ ነው እንጂ ኢትዮጵያን አብዛኛው እናቶች እየተደበደቡ እየተረገጡ፣ በተለይ ባለስልጣን ባልካገቡ እንዴ ወልዶ ሲመጣው ምን አገባሽ ቢወልድ ምን ችግር አለው እየተባሉ በያዙት የመሳሪያ የተደበደቡ፣ በሰደፍ እየተደለቁ የረገዙት ልጅ እስኪወልድ ድረስ ነው የሚደበደቡት ሲል እስካሁን ያሉ ሰዎችም አውቃለሁ። እና እግዚአብሔር በቃ አሁን በቃ ሲላችሁ ከሀገርም ያስለቅቃል። እና ጠላት አይኔ ያየ የሚለው መዝሙር በጣም ከልጅነት ጀምሮ ጠላት አይኔ ያየ የሚለውን መዝሙር ለዚህ ሰው እየላኩለት እና እግዚአብሔር የወደቃችሁ የሚመስላችሁ ሰዎች አትወድቁም። አምላካችሁን በርከክ ብላችሁ ከያዛችሁ አምላካችሁን በርከክ ብላችሁ እግሩን ያዙት። እሱ ደግሞ ብድግ ያረጋችኋል። ብድግ ያረጋችሁና ማማ ላይ ያስቀምጣቸዋል። ፈጣሪ እንደዚህ አይነት አምላክ ነው። ሩሩህ አምላክ ነው። ከወደቁት ጎን ነው። ከተገፉት ጎን ነው። ማንንም አትግፉ። የሰውን ሀቅ አትንኩ። ሌላ ምንም ነገር አትሆኑ። የዛሬው መልእክቴ ነው። አመሰግናለሁ።